ሰላም ሰላም ይሄንን የምታዩት ሙዝ ነው። ሙዝ በዚህ መልኩ ነው ፕሮዳክት ወይም የሚመረተው። እግዚአብሔር በጣም ደስ ይላል። እዩት ዝም ብላችሁ ትልልቅ ነው፣ ትልልቅ ነው። በዚህ አጋጣሚ አንድ አባባል አለ። ይሄ አንድ አባባል አሁን ነግራችኋለሁ። አንዳንድ ሰው ብዙ ሰው እንደዚህ ይላል፣ ፍሬ የሚያፈራ ዛፍ ሁሌ ዝቅ ይላል ወደ ታች። ዛፍ ፍሬ ሲያፈራ ዝቅ ይላል ፍሬውን ለመሸከም ማለት ነው። እና ፍሬው እንደዚህ ፍሬ ሲያፈራ እንደዚህ ዝቅ ብለዋል። ሙዝ ነው እንግዲህ ሙዝ በእንደዚህ መልኩ ፕሮዳክት ይደረጋል እና ፍሬውን ወደ ታች ነው ዝቅ የሚለው። ምን ለማለት ፈልጌ መስላችሁ? በዚህ አጋጣሚ አንድ መናገር የምፈልገው ነገር ቢኖር ሁሉ ጊዜ የሚያውቅ ሰው ዝቅ ይላል። የሚያውቅ ለባም የሆነ ብዙ ሰው የሚናገር ወይም የሚጫጫ ሰው እንደዚህ እንደ አዋቂ የሚያደርገው ሰው ብዙ ሰው ትኩረት ለሱ ይሰጠዋልና አንዳንዴ ዝም ስትል ዝቅ ስትል ስታዘብ ሁሉም ነገር በምክንያት ነው፣ አዋቂ ስትሆን ነው ብዬ ነው ማምነው ማለት ነው። እና ምን መሰላችሁ? አንድ ጊዜ ዶክተር ወዳጅነህ የሚባል ሲናገር እንደሰማሁት ከሆነ በጣም ይሄ የሚመቸኝ ነው። በነገራችን ላይ እሱ የሚናገራቸው ንግግሮች የሚያወራቸው ሀሳቦች በጣም ይመቹኛል። እና አሁን እዚህ ሙዝ ውስጥ ነው ያለሁት። በዚህ አጋጣሚ መልካም ፍሬ የሚያፈራ ዛፍ ቅርንጫፎቹ ሁሉ ጊዜ ምን ይላል? ዝቅ ይላል ወደ ታች ብለዋል። እንደ ምሳሌ ደግሞ ይሄንን ሙዝ ነው ማሳያችሁ እና የዶክተሩ ንግግርም በዛው እንዳለ ነው ማለት ነው። ይሄ ሙዝ አያችሁ ዝቅ ብለዋል። ፍሬውን አፍርቶ ማለት ነው። ፍሬውን አፍርቶ ዝቅ ብለዋል። እና ሁሉ ጊዜ መልካም የሚያፈራ ዛፍ ጥሩ ነገር ያለው ዛፍ ቅርንጫፎቹ ዝቅ ይላሉ። ሰውም እንደዛ ለባም የሆነ አዋቂ የሆነ ብዙም ማይናገር አስተዋይ ረጋ ያለ እና የሚናገረውን የሚያውቅ መልካም ሰው ነው። በዚህ አንጻር ደግሞ ሌላ ሰውም አለ የማይረዳው። ምንድነው የሚለው? ሌላ ሰው ዝቅ ስትል የሚንቅ ሰው አለ። ዝቅ ስትል የማይረዳ ሰው አለ። ዝቅ ስትል በምክንያት መሆኑን የማያውቅ ሰው አለ። ብዙ ማለት ነው። የማያውቅ ሰው አለ ብዙ። እነሱም የሚያስቡት ምንድነው? ዝቅ ስትል ልክ ሆነ እንደ ተሸናፊ አድርገው የሚያስቡ አሉ። አይደለም፣ እንደዛ አይደለም። የሚያውቅ ሰው ዝቅ ይላል። ፍሬ ያፈራ ሰው ዝቅ ይላል። እዩት እንግዲህ ይሄ ሙዝ በደንብ አሳያችኋለሁ እያያችሁ። ሀገራችን እንደዚህ አድርገን ብንሰራ ኑሮ ውሃውን ብንጠቀምበት ኑሮ እንግዲህ ሙዝ በእንደዚህ መልኩ ነው ፍሬ የሚያፈራው ማለት ነው። እንግዲህ ፍሬውን አያችሁት። ይሄ አንዱ ሙዝ በጣም ብዙ ፍሬ ያለው ብዙ ፍሬ ማለት ነው። እና በሀገራችንም እንደዚህ አድርገን ብንሰራ በተለይ ደግሞ ስደት የምንመርጥ ሰዎች እንደዚህ አድርገን በሀገራችን ፕሮዳክት ብናደርግላለሁ ሀገራችን ላይ ብናመርት ብዬ አስባለሁ። ይሄ ሀሳብ በጣም ምርጥ ሀሳብ ይመስለኛል። ብንጠቀምበት እድሉን ብናገኝ በጣም አሪፍ ነው። እና ሙዝ የማታውቁ ሰዎች እንደዚህ ነው። ምናልባት ብዙ እኔ ባደኩበት አካባቢ እንደዚህ ሙዝ ፕሮዳክት የተደረገ ነገር የለም። እና ሙዝ በእንደዚህ መልኩ ነው ፍሬውና ፍርቶ ገበያ ላይ የሚቀርበው። በእንደዚህ ተዘጋጅቶ ነው። እና ይሄንን ይመስላል ሙዝ እንደምታዩት ነው። በእንደዚህ መልኩ ነው የሚሰራው ለማለት ፈልጌ ነው። እናንተ ደግሞ ያው ሙዙ አያችሁ ወደ መጨረሻው አካባቢ ስደርስ አሁን የደረሰ ተቆርጧል። እዚህ ጋር ብዙ አሁን የለም፣ ግን በእንደዚህ መልክ ተዘጋጅቶ ሙዙ ይሄ እንደዚህ ፍሬ ያፈራና ፍሬውን ሲደርስ ለገበያ ዝግጁ ሲሆን በእንደዚህ መልኩ ገመድ አለ እዚህ ጋር ተቆርጦ ታሽጎ እዚህ ጋር ይንጠለጠላል። ለምን? ሙቀት እንዲያገኝና እንዲበስል ማለት ነው። በጣም አሁን እዚህ ጋር አለ ከተመረቱ ምርቶች የተወሰኑ ሙዝ እዚህ ጋር አለ ማለት ነው። በዚህ በፌስታል እንደዚህ ይታሸጋል። እንደዚህ ታሽጎ ገበያ ላይ ይቀርባል ማለት ነው። አሁን ይሄ ከዚህ ታሽጎ
ብዙ እንትን ሊሄድ ይችላል። እስከ ሳውዲ አረቢያ ነው ያለሁት። ሳውዲ አረቢያ እስከ ሪያድ ሊሄድ ይችላል። ከጂዛን አካባቢ ነው ይሄ ሪያድ ሊሄድ ይችላል። እና በእንደዚህ መልኩ ይዘጋጃል። እዚህ ጋር እየተደረገ እዚህ ገመዶቹ ይታያቸዋል። የነሱ ማንጠልጠያ ነው። እዚህ ጋር ታሽገዋል። አሁን ከዛ ከ4 ቀን በፊት የታሸጉት ሙዞች ቅርፍራፊ ነው ይሄ የቀረ ማለት ነው። ያው ምንጊዜም አንድ የምረዳው ነገር ቢኖር አምራች አካባቢ ላይ ስትሆን ያ ምርት እንደፈለክ ነው የምታገኘው። ለምን እንደሆነ ታውቃላችሁ? ምርት እንደፈለክ ታገኛለህ። ለምሳሌ ያህል ሙዝ የሌለው አካባቢ እንደዚህ ብሎ ሙዝ ልታገኝ አትችልም። አያችሁ? እንደዚህ ወድቆ ማለት ነው። ስኳር ያለበት አካባቢ ደግሞ ስኳር እንደዚህ በቀላሉ ታገኘው ይችላል። ሁሉም በየቦታው ውድ ከሌለ ውድ ነው። በቃ የሌለ ነገር ሁሉ ጊዜ ውድ ነው ማለት ነው። ይሄንን የተረዳሁት ነው የምነግራችሁ። እና በተረፈ ይሄንን ይመስላል ሙዙ በእንደዚህ መልኩ ነው። ከዚህ በኋላ ሙዝ የለም፣ እንደዚህ የሙዝ እርሻ የለም። እንደምታዩት እንግዲህ ይሄንን ይመስላል። ወደ ኋላ መለስ ብዬ ሳያችሁ ደግሞ ይሄንን ነው ከሩቅ ታያችኋል። ይሄንን ነው እት ያያችሁ ነው እት እንግዲህ ይሄንን ይመስላል። ለነበረን ቆይታ በጣም አመሰግናለሁ። ላይክና ሰብስክራይብ አድርጉ። በዩቲዩብ ጭነዋሉ። ላይክና ሰብስክራይብ ስላደረጋችሁ ከልብ አመሰግናለሁ። መልካሙን ለእናንተ ለሀገራችንም ሰላም ያደርግልን። የልማት በልማት የሚሆኑበት ዘመን ያምጣልን። አመሰግናለሁ። መልካሙን ለእናንተ እግዚአብሔር ይጠብቀን ይጠብቃችሁ። ሰላም ቤተሰብ፣ ዛሬ የማሳያችሁ ሙዝ ነው። ሙዝ በጣም የሚገርም ምርታም